እነዚህ እዚህ ጋር የምትመለከቷቸው ሁለት ልጆች ጥያቄን አቅርበውልኛል። ኃይለአብ አማሃና እንደዚሁም ደግሞ ብሩክ ውብሸት ብሩክ ቢኬ ያቀረቡት ጥያቄ ምንድነው? በትናንትናው ዕለት የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮንም ማይክ ተቀብለው ሰዎችን ዝም አስብለዋልና ይህን ጉዳይ እዛ እንዴት ተመለከትከው የሚል ነው። አዎ በቦታው ነበርኩኝ። ነገር ግን እንደምትመለከቱት እጅግ በጣም ውስብስብና በጣም ጠባብ ስለነበረ ቦታው እዚህ ጋር ማለት ነው ከኋላ ያሉ ሰዎች በትክክል መቀመጥ አልቻሉም። ፕሬዝዳንቱን ለማየትም እንግዲህ እንደምትመለከቱት በጣም ግፊያ ነበረ። በዚህ ወቅት ታዲያ ፕሬዝዳንቱ እዚህ ጋር ተቀምጠው ነበር። ከኋላ ግን ያለው ግርግር ከቦታው ጥበት አንፃር ሰዎች እየተደማመጡ አልነበረም። በዚህ ወቅት ነው ታዲያ ኢማኑኤል ማክሮን በብስጭት ወደ መድረክ ወጥተው እባካችሁ ዝም በሉ ሲሉ እንግዲህ እንደምትመለከቱት በማይክ ተናግረዋል። ከኋላ የነበረው ግርግር እኛ ከፊት ያው ቦታ የተሰጠን ሰዎች ካልሆነን ከኋላ ያሉት ሰዎች በትክክል ማየትም አልቻሉም። በጣም ጠባብ ነበረ። ነገር ግን ፕሬዝዳንቱ አንድ ጊዜ ሁሉም ሰው ዝም እንዲል እንግዲህ ጥሪን አቅርበውላቸዋል። እዚህ በአጠቃላይ በትናንትናው ዕለት የተፈጠረው ነገር ይሄ ነው። በጣም ጩኸት፣ በጣም ግርግር ነበር። ቦታው በጣም ጠባብ ነበር። ኢማኑኤል ማክሮን ተነስተው ባካችሁ አንድ ጊዜ ዝም በሉ ሲሉ መልእክታቸውን አስተላልፈው እንግዲህ ዝም ተብሏል ማለት ነው።